አልጠጣም በእውነት አልጠጣም አልጠጣም እንጂ እኔ 1000 ብር ሴት በልታ ዳቦ በበርበሬ በቃሪያ ቢስሚላህ በምኑ ደረሰ አትሉም? ሰላም ቤተሰብ እንዴት ናችሁ? እንግዲህ ዛሬ እዚህ አብሮ የሚኖር አንድ ቤተሰብ አለ። እዚህ ቤተሰብ መሀል ሁልጊዜ ማታ ማታ ካርታም ሆነ የተለያዩ ጨዋታዎችን እንጫወታለን። ዛሬ ደግሞ የምግብ ቻሌንጅ አዘጋጅተናል። እንግዲህ ህጎችም አሉት፣ የጨዋታ ህጎች አሉት። ግን መጀመሪያ ራሳቸውን እንዲያስተዋውቁ ላድርጋቸውና ከዛ በኋላ ህጋችን ነግራችሁ ዝም እንዳዘጋጀ ምናምን ነግራችሁ ወደ ጨዋታው እንገባለን ማለት ነው። እንኳን ደህና መጣሽ። ስምሽን እስኪ አስተዋውቂና እንዴ። መርሐባ። አንቺስ? እሺ ውድ ተመልካቾቻችን አመሰግናለሁ። እኔ አንዱ የፕሮግራማችሁ ታዳሚ ሲሆን ስሜ ኢብራሂም ኢማም እባላለሁ። እንግዲህ ያው የቀጠሎ ፕሮግራም ብለው ሊያቃጥሉኝ ነው። ካረሚላ እንድደርስ ጸልዩልኝ። ሌላ ምንም አላችሁ? ያው እንግዲህ እሱ ቀድሞ ትንሽ አላችሁ። እዚህ ቻሌንጁ ላይ እየተዘጋጀው በነገራችን ላይ እጣውን በዚህ መልኩ አዘጋጅተነዋል። ውስጣቸው ተጽፎ ተቀምጧል። ምንም እንዳለ ማንንም አያውቅም። እኔ አይቼዋለሁ። እኔ ብቻ ነኝ የጻፍኩትም እኔ ነኝ የማውቀው። ከዛ ውጭ ምንም የሚያውቁት ታሪክ የለም። ከዛ በኋላ እዚህ ከደረሳቸው እጣ መካከል ያነሳሉ። ኦኬ፣ እዚህ ከደረሳቸው እጣ መካከል ያነሳሉ። የደረሳቸውን እጣ ቀጥታ ይመገባሉ። ከበሉ ጨርሰው የበላ 1000 ብር ቻሌንጅ አለው። 1000 ብር አሸናፊ ተዘጋጅቶለታል፣ ይወስዳል። ሁሉም ጨርሰው ከበሉ የአንድ 1000 ብር አሸናፊ ናቸው ማለት ነው። ሁሉም ጨርሰው ከበሉ ማለት ነው። ጨርሶ ያልበላ ደግሞ ጀስት 1000 ብሩ ያልፈዋል፣ ግን ሌላ የሚቀጣው ቅጣት አይኖረውም። 1000 ብሩን ይሸነፋል ማለት ነው። ከዛ እዚህ ጋር ምንድነው የተዘጋጀው? ጨው አለ። ጨው ከከረሚላ ጋር ተቀላቅሎ ማለት ነው። ሁለተኛ ላይ ሚጥሚጣ በዶሮ ስጋ አለ። ይሄ ሚጥሚጣ በዶሮ ስጋ ይበላል ማለት ነው ዛሬ። ከዛ በኋላ ሶስተኛ ላይ ዳቦ በሚጥሚጣ ፕላስ ዛት ደግሞ በቃሪያ ነው። እንግዲህ ሶስቱ ይበላሉ። ከዛ በኋላ ያለውን ሪአክሽን አብረን የምናይ ይሆናል። የመጀመሪያ እጣ የሚያነሱልን መጀመሪያ ስማቸውን የተናገሩት መሆን አለባቸው። እጣሽ ነሽ። እጣው ሊነሳ ነው። ፋሚሊ አላህ ይርዳ በሉኝ፣ አላህ ይርዳ በሉኝ። ምን የሚለው እንደሆነ እሷን የደረሰና ኦ ማይ ጋድ ምንድነው ያነሳችው? 4 ከረሚላ በጨው ጸሎታቸው አልተሳካም። ወላሂ ጨው ተበልቻለሁ። ዳይ ወላሂ ጨውን ተበልቻለሁ። ጉዱን ጉዳችሁ እንደምትመለከቱት ነው። የሚሻለው ጨው በከረሚላ ነበር። እንደምትመለከቱት ነው። ቀጥ ያው ባንድ ነው የሚበላው። ማራገፍ የለም። ከናንሺ ዳይ ይበላል። ከምር እንግዲህ እንደምታዩት ነው። ወላሂ ኦኬ። እንዴት ነው? የሚያልቅ ነገር ነው። በውሃ መዋጥ ትችያለሽ። እየበላሽ ነው። ሁለተኛ ጣሽና እሺ። ኢልሃም ጣል ታነሳ ነው እንግዲህ። አሁንም እንኳን ቢያንስ ዳቦ በቃሪያው እንዲደርሰኝ የትኛው እንደሚደርሳት አናውቅም። አይችኛዋ ተሸፍና ስላላየናት በላችሁ። ዳቦ በበርበሬ በቃሪያ ቢስሚላህ። በምኑ ደረሰ አትሉም? ስጣት። ይሄው ፋሚሊ ይሄው ዳቦ በበርበሬ በቃሪያ ልትበላ ነው እንግዲህ። ኦ ማይ ጋድ ዳቦ በቃሪያ እና በሚጥሚጣ ኖ ሳጨርሽ ዳኛ ቅጣለን። 1000 ብሩን አትወስድም። ምክንያቱም ውሃ ስጨርስ ነው የምትጠጣው። አትወስድም። ቆይ ዳይ ባለቃሪያዋ ዳቦ በበርበሬ በቃሪያ እየተበላ ነው እንግዲህ። ለኔ ጸልዩልኝ። 100% እንደማሸንፍ እኔ እርግጠኛ ነኝ። ይሄኛውን እበላላችኋለሁ። እኔ የደረሰኝ እንግዲህ ዳይ መቼም አንድ ጣ ነው የቀረው። የደረሰኝ ይሄ የኔ ነው። ፋሚሊ እንዴት ነው? ካቃተሽ 1000 ብር መቶ ትችያለሽ። ወላሂ አንድ ቃሪያ ይሄው በእንትን በዳቦ በላችሁ። ምንም ችግር የለውም። እያቃተሽ ከሆነ ጀስት 1000 ብሩ ይቅርብሽ፣ መቶ ትችያለሽ። ትበያለሽ። ውድድር ነው አንቺ። እንግዲህ ቤተሰብ ያው እንደምታዩት በጣም ነው ብር። አረ ሁሉም ተንጫጫ። እኔ ብቻ ቀረው። ምን ሆነ ያላለ እዚህ ጋር ምን አይነት ሪአክሽን እያያችሁ ነው? ከምር ይቺ ከባድ ሰው ናት። አንተ ቃሪያውን በሚጥሚጣ በዳቦ በለው ይባላል መስለኝ። እንደዛ እሷን ትቀጣለህ። 1000 ብር አትወስድም እናለኝ እኮ። አረ ስለዚህ ጨዋታውን ወጣለኝ። መጨረሻ ላይ እንወስናለን።
ከመጨረሳችሁ በፊት የጨዋታ ህግ ተጥሷል። ከማለቁ በፊት ውሃ መጠጣት አይቻልም እና በቃኝ ከተባለ ነው ውሃ የሚጠጣው። እሱን መጨረሻ ላይ ደገመች። ምንም ሳይል የበላውን ግን የእሷን 1000 ብር ቢጨመርልህ ባይ ነኝ። እንደ ሀሳብ ጨዋታችን ህጋችን ላይ የለም። ይሄ በዳኛ የሚወሰን ነው፣ የጨዋታ ህግ ነው። ስለዚህ ውሃ ጠጥታለች። እሷ ሳጨርስ ነው የጠጣችው። ውሃ ጠጣ ማለት ሳይጨርስ ውሃ የጠጣ አካል ተሸንፏል። ምክንያቱም በቃኝ እንደማለት ነው። እችኛዋ እንግዲህ በርበሬውም የሚጥሚጣውም ቃሪያውም ተመችቷታል። አሪፍ ነው። እንዴት ነው ያቃጠለ? ኧረ በኋላ ድምፅን ከፍ አድርግልኝ እያሉ ነው። ሞክሪ፣ መርሃባ ሞክሪ። ይጨመርሽ ፋሚሊ ታብሸር ኮፕሊንግ እያደረጋችሁ ይሄን ቅጣት ተመልከቱ። የኔ ቅጣት ነው የቀረው። በጣም የሚከብደው በነገራችን ላይ ሚጥሚጣ በጣም በሚያቃጥል የዶሮ ወጥ ነው። እኔ ከጨረሰች ሁሉም እንዳይጨርሱ እንዳይሸንፋቸው። አቦ ያቺኛዋም ውሃ ጠጥታ ተቋርጣልኝ አለ። ይቺኛዋ ናት እንግዲህ ያቃጠች። በቃኝ የምትይ ከሆነ መተው ትችያለሽ። 1000 ብር ነው። ከ1000 ብሩ እንግዲህ ምረጭ። ኖ ውሃም አለ። በቃኝ ካልሽ ውሃውን መምረጥ ትችያለሽ። 1000 ብር መተው ትችያለሽ። የተመቸሽ እንግዲህ አይዞሽ። እምባሽም ከመጣ ሶፍት አለ መጠቀም ትችያለሽ። እሱ ከጨዋታ ያስወጣም የጨዋታው አንድ አካል ነው። አረ ጎበዝ ተበልተናል። 1000 ብር አይቶ አይመለሱም። አንተ የቀረ ቃሪያ አለ። አዎ የቀረ ቃሪያ አለ። ጅራቱ ቀርቷል። የቀረ ቃሪያ አለ። ዳኛ የቀረ እኔ ይሄን 1000 ብር አልመራችሁ። ጅራቱ ቀርቷል። መብላት አለብሽ። ይሄ የጨረሰ ነው ያልነው ነው። በነገራችን ላይ አንተ ካልጨረሱ መጨረሻ ላይ ብታቀርብ ቅሬታ የተሻለ ይቻላል። ልክ ነህ። ምክንያቱም እንዲጨርሱ እየገፋፋቸው ነው። ገባህ? አሁን ውሃ መጠጣት ትችያለሽ ካቃጠለሽ። ውሃ ጠጪ። ፋሚሊ እኔን ሳታው እንዳትሄዱ። እንዴት አባቴ እንደምሆነው እኔን ሳታው እንዳትሄዱ። ቃሪያው መጨረስ አለብሽ ወይ ውሃ ጠጪ። ኧረ ሴት ከባድ ነው በነገራችን ላይ። ጀስት ይሄ ነገር ይመቻቸዋል። የሚያቃጥል ነገር ይወዳሉ ይመስለኛል። ወይኔ ተበልቻለሁ። ኢስማኤል ዌልካም ብያለሁ። ፋሚሊ ቅጣት እየተቀጣውልህ ነው ወንድሜ። ኧረ ገና ጨረሽ። ኖ አይዞሽ ውሃ ጠጪ። በነገራችን ላይ ከምር 1000 ብር ነው የምታጭው እንጂ ውሃ ጠጪ። እንዳጠጪ በርቺ እየተባልሽ ነው። እኛ አይመለከተንም። ውድ ተመልካቾቻችን እንግዲህ እናመሰግናለን። ሼር ኮፕሊንክ እያደረጋችሁ እኔን ሳታው እንዳትሄዱ። ማሻአላ ደስ ይላል። ኢልሃም እንግዲህ 1000 ብር አሸናፊ ሆናለች ማለት ነው። 1000 ብርሽን መውሰድ ትችያለሽ። ቀጣዩ እንግዲህ የመጨረሻው ባለ እጣ ኢብራሂም ነው። ያው ፋሚሊ እኔ ደርሶኛል። ኦሬዲ እጣው የታወቀ ነው ማለት ነው። እንዴት ነው ግን ስሜቱ? ዋላ ያቃጥልም ወላሂ በይ ነይ ጠጋ በይ ነው። እንዴት ነው እንዴ? አላለቀም እንዴ ነገር? ቆይ እንባ እየመጣ ነው። ተረጋጋ። እንባ መጣ። ወይኔ ምስኪን እኔን ስታላ ይሆነኝ። ያላለቀ ነገር አለ። እንባ መጥቷል። ሌላው ጤነኛ ነው። እንባሽ ብቻ ነው። እሺ አይንሽ እየቀላ ነው። ውሃ ጠጪ። ውሃ መጠጣት ይቻላል። ኖ ጨርሰሽ ውጠሽ ጨርሽ ነው እንዴ? አዎ ተዝረከርካለች። ኖርማል ነው። አይዞሽ ቀላል ነው። በነገራችን ጨርሰሻል። ስሜቱ እንዴት ነው? ቆይ ሳትጠጪ እስኪ ንገሪኝ። በጣም ነው የሚያቃጥለው። በጣም ወላሂ ቻልሽው? ጠጋበይ ወደ ውጠሻለሁ። አዎ የለም አይንሽ ግን ባሽ መጣ። ወላሂ እንዴ በጣም እኮ የሚያቃጥለው። ኧረ በኋላ ግን እኮ ቀላል ነው። አንድ ቃሪያ ሚጥሚጣና ትንሽ ዳቦ። ኧረ በጣም ከባድ ነው። ምኑ ነው ያነሰው ግን? ሚጥሚጣው ነው ቃሪያው? ሚጥሚጣው ብዙ ነው። ኧረ በኋላ አዲስ ወላጅ ታዲሽ ታስስ በልተው ጨረሱ። ወላሂ 1000 ብርን በላሽ። ማሻአላህ ዋሽ መጠጣት ትችያለሽ። 1000 ብር ቻሌንጅም አሸናፊ ነሽ፣ መውሰድ ትችያለሽ። ቀጣይ እንግዲህ ወደ ጆከራችሁ እንመጣለን። 1000 ብሯን እንግዲህ ይሄው አሸንፋለች። ወላሂ ያው ባለ 1000 ብር ነች። ቀጣይ ተረኛችን ማን ነው? ኢብራሂም ነው። እሱ ደግሞ የሚበላው እንግዲህ እንደምትመለከቱት
እኔ የምበላው ፋሚሊ ውድ የኔ ቤተሰቦች ተለውሶ ነው የሚበላው። አንደኛው ቅጣት ተቀጭ አልፈራም፣ ችግር የለውም። ከምር ግን ከባድ ነው። ይሄው ላሳያችሁ ምን እንደሆነ። ይሄው ሚጥሚጣ ነው። በዛ ላይ አስባችሁታል። ይሄ መብላት በእርግጥ በጣም ይከብዳል፣ ግን ምንም የምሰማው አይነት አይመስለኝም። እንግዲህ ደቂቃ እየተቆጠረልህ ነው። ደቂቃ እንዴ ለስካው ለነሱ ተይዟል እንዴ? አዎ እቺ 2 ደቂቃ ነው የተሰጠው። በ2 ደቂቃ ውስጥ ማጠናቀቅ ይታያችኋል። ይሄው ቅጣቴ ይሄ ነው። ጀምሯል። እንግዲህ ምን እንደሚመስል እና ኖ ዋጠጣ ጠጣ ለአንድ ሺህ ብር ብለህ ትሞታለህ እንዴ? ዋጠጣ እንጂ አልጠጣም፣ በእውነት አልጠጣም። አልጠጣም እንጂ እኔ 1000 ብር ሴት በልታ ደቂቃ እያለቀ ነው። ዋ አለ። ጠጣ፣ ከምር ጠጣ እንዳይል የመጠጣት ፍላጎት አለ። አልፈልግም። ጠጣ። አሪፍ ነው። አይ በነገራችን ሚጥሚጣው በስቷል። ያንተ ቀላል ነው። ከምር ሚጥሚጣው በስቷል። አይ ከሁሉም ያንተ ቀላል ነው። ያው እንግዲህ ቤተሰብ እንደምታዩት ነው። ኢብራሂም ጠንክሯል። 1000 ብሩን የመውሰድ እቅድ አለው፣ ግን ትንሽ ሳያንሰው አይቀርም። ደቂቃ እያለቀ ነው። 30 ሰከንድ ብቻ ቀርቷል። አረ ውሃ ጠጣ። ከምር ፋሚሊ ይኸው ታያችኋል። ሚጥሚጣ በሚጥሚጣ ነው ግን ጨርሼላችኋለሁ። ወጡ ቀርቷል። ይሄን ግዴታ መሟጠጥ አለብኝ። የራስህ ነው። ወጡ ቀርቷል። ወይኔ መሟጠጥ አለብኝ አሉ። ይሄው ዳይ አልሰማችሁም? በእውነት 1000 ብር እኮ ነው። ሞኝ ናችሁ። 1000 ብር እንዴ! ስንት ቀን ለፍቼ መሰላችሁ? ስንት ጠጉር አብንድሬ መሰላችሁ? 1000 ብር ማገኘው ዋጠጣ ደስ በእናትህ እገዘኝ። ይሄው ጨርሻለሁ። እንዴት ነው? ከባድ ነው፣ ወላሂ ከባድ ነው ስሜቱ። ግን አንሷል ያንተ ይመስለኛል። ኧረ ምን ልገሉኝ ነው እንዴ? ታው ያለው ቻሌንጅ ነው ከምር። ትንሽ ቻሌንጁ ከምር የነሱ አነስ ያለ ነው። ያንዷ ኧረ ያንተን ያነሷ። ኧረ የኔ እኮ ሚጥሚጣ እኮ ነው አስበሃል። በዛ ላይ ዶሮ ወጡ ራሱ ሚጥሚጣ ነው። በዛ ላይ ተነስንሶበት ከላይ እና ስሜት አለቀቀኝ። እንዲስከውና ሶፍት ይሰጠኝ። ሶፍት ከባድ ነው። በነገራችን ላይ እንግዲህ ጨረስክ? አረጋኝ ጨረስክ? 1000 ብር 1000 ብር የተቃጠልኩት። ውሃ ጠጣ። ለጤና ጥሩ ነው። ኧረ እኔ ተቃጥዬ ምኑ ነው? ጠጣ። ከምር አሁን ጨርሳለሁ። ቻሌንጅ እንደሆነ ያሸንፋል፣ ትወስዳለህ። ግን ያንተ በአካውንት ነው መሆን ያለበት። ኧረ የማይሆነው ነው። ይኸው እዚህ ቀርቦ አይኔ እያየው ቤተሰብ እንግዲህ እንደምታዩት ልጅቷ ጉንጯን ቃሪያው ነው መሰለኝ። ከምር የኔም ከባድ ነው፣ ግን እንደ እውነታ ማለት ነው። እሷ በጣም እንባዋ መጥቷል። ይኸው ወላሂ እንባዋ መጥቷል። የእሷ የኔ ከባድ ነው ትላለህ። የኔ ራሱ ከባድ ነው እንጂ እና ፍትሃዊ አይደለም ብለህ ታስቢያለሽ? አዎ የኔ በጣም ከባድ ነው። ከሁላችሁ ወላሂ ተናገሪ። ከምን አንፃር ያንቺ የከበደ ነው እንዴ? የእናንተ ማለት ከረሚላ ጫው በጣም ቀላል ነው። ኦኬ። ሚጥሚጣ ዶሮም ቀላል ነው። የኔ ግን ሚጥሚጣ ቃሪያ ሁለቱም ስለዚህ ከብዶብኛል ነው የምትይው? አዎ በጣም ከባድ ነው። እና በነገራችን ላይ ተመልካቾቻችን እቺኛዋ ተወዳዳሪ ማለት ነው ቻሌንጁ ተሸንፋለች። ምክንያቱም እየበላች እያለ ገና ቀድማ ነው ውሃውን የጠጣችው። ከቻሌንጁ ውጭ ናት። 1000 ብር የተበላችው ብቸኛ ሶስቷ ነች።
ያውም ቀላል ነው የሚሉት ፓርት ነው የደረሳት። እንግዲህ እችኛዋ ደግሞ ጀስት ከባድ የሚባለው ደርሷታል። 100% ካራሚላ የደረሳ በጫው 1000 ብር አሸናፊ ጫው በካራሚላ በጣም ቀላሉ ነገር ቶሎ ውሃ ጠጣይ። በቻሌንጁ ቀድሞ ውሃ መጠጣት አይቻልም፣ ግን እሷ ውሃውን ጠጣይ። ትንሽ የሚከብደው የኔና የሷ ነው፣ ግን ከሷም ወር የኔ ከብድ ይመስለኛል። አሸናፊ ሆናለች። እንግዲህ 1000 ብሯን ተቀበላለች። ነገር ግን ተቃውሞ እያቀረበች ያለችው አሁን ምንድነው? ወንድሜ እንዴ በእናትህ እየተቃጠልኩ ነው። ቻሌንጁ እኔ በጣም ከብዶብኛል፣ ስለዚህ እኔ ተጎድቻለሁና የዚህኛው ብር ይጨመረኝ የሚል ነው። ግን ደግሞ ይሄ ህጋችን ላይ አልወጣም። የኔ ብር ከባድ ነው እንግዲህ አንቺ ተሸንፈሻል። የተሸነፈ ሰው አናስተናግድ። ከረሜላውን ዝም ብዬ ስበለው በጣም ተመቸኝ። የተሸነፈ ሰው አናወራም። ነው ጨርሰናል፣ ችግር የለም ጨርሰናል። እና አንተስ ምን ትላለህ? የመጨረሻ የምትናገረው ካለ? እኔ በርግጥ ምንም የምናገረው የለም። ቻሌንጁ አሪፍ ነበረ። ትንሽ ያው መቃጠል ባይኖረው ቀለል አድርግ ብታረገው፣ ግን በርግጥ 1000 ብርን በቀላሉ እንደማይገኝ የተረዳሁት እኔ። ማሻአላ። እና ስለተቃጠልሽ እንግዲህ ሶሪ ብለናል፣ ግን እናመሰግናለን። ፍቅሩዋ ተቀበላላሁ ሚና ወሚንኩም ሷሊሀል አዕማል ተጠናቋል ማለት ነው። የ1000 ብር ቻሌንጁ አልቋል። ኢልሃም እና ኢብራሂም በጽናት በመወጣት እየተቃጠሉም ቢሆን ቻሌንጃቸውን አሸንፈው የ1000 ብር ባለቤት ሆነዋል። 1000 ብራቸውን አሸንፈዋል። እቺኛዋ ተወዳዳሪያችን ደግሞ እንግዲህ ገና ከመጀመሪያዋ ውሃ ጠጥታለች። ከዛ የጨዋታችንን ህግ ጥሳለች፣ አልጨረሰችም በሚለው ነው እንግዲህ። በርግጥ ከረሜላው ጨርሶ ገብቷል ከነጨው፣ ግን ህግ የጣሰ ያው የለውም እንግዲህ። ኮምፕሮማይዝ የሚደረግበት ህግ አልወጣለትም። ስለዚህ ተሸንፋለች ማለት ነው። ቀጣይ በሌላ ቻሌንጅ እንገናኛለን። አሁን የኢብራሂምን ብር የምናስረክብበት ነው እንግዲህ። ይሄው 1000 ብሩ ወላሂ ይሄው ቆጥረናል፣ ሰተናል። እንግዲህ ምንም ማድረግ አይቻልም። እሱ ተቃጥሏል፣ ለተቃጠለበት ደግሞ ካሳው ተከፍሎታል ማለት ነው በእኛ በኩል። ይመቸኝ። ይሄው በእናንተ ፊት 1000 ብር ከምር ነገ ምን ልግዛ